ሌላው ስኮፕ እና ላይፍ ታይም እንዳልኳችሁ ወደ ሱፐርማርኬት ስንሄድ የያዝነው ነን ኦቭን ዘንቢ ከሆነ ያህል ጊዜ ከተጠቀምን በኋላ ይቀደዳል ወይም ያረጃል ወይም ይበላሻል። ስለዚህ ያኔ እንጥልና ሌላ እንቀይራለን ወይም ደግሞ ሲቆሽሽ አጥበን እስኪደርቅ ሌላ እንጠቀማለን። ስኮፕ እና ላይፍ ታይም የሚባል ነገር ማለት እሱን ለማመለከት ያህል ነው፣ ቀለል እንዲልልን ማለት። ስኮፕ ኮንትሮልስ ወይ ቫልቭስ ካን ቢ ዩዝድ ቀለል ለማድረግ ምን አይነት ኤግዛምፕል መጠቀም እንችላለን? ዘንቢል መያዝ የሚችለው አቅም አለ እና እስከምን ያህል ነው የምንይዘው የሚለውን ወሰን የሚባለው ዘንቢሉን እንጠቀምበት ገበያ ሱፐርማርኬት ሸቀጣ ሸቀጦችን ለመግዛት ሊሆን ይችላል እንጂ ተለቅ ያለ ነገር ልንገዛበት አንችልም። ብርድ ልብስ ልንይዝበት አንችልም። ሌላው ኮዲንግ ላይ ፐብሊክ እና ፕራይቬት ባል ነገር አለ። እሱን በደንብ እናያለን። ፐብሊክ ካደረግነው በየትኛውም ቦታ ላይ መጠቀም እንችላለን። ፕራይቬት ካደረግነው ስኮፑ ውስንነት ስላለው እዛች ጋር ብቻ የምንጠቀመው ይሆናል። ኢቨን ሜትድ እና ፋንክሽኑ ራሱ ፕራይቬት እና ፐብሊክ ብለን ስናደርገው የምንጠቀምበት አለ። ኦብጀክት ኦሪየንትድ ወደሚባሉ ኮንሴፕትስ ወደዛ ስንሄድ በደንብ እናየዋለን። ላይፍ ታይም ኮንትሮል ደግሞ ለምን ያህል ጊዜ እንጠቀመዋለን። ኦቲፒ ለምሳሌ ዋን ታይም ፓስዋርድ አንዴ እንጠቀምበታል፣ ከዛ በኋላ እንጠቀምበትም። ብዙ ጊዜ በግ የሚፈጠረው ኮምፒውተር ፕሮግራሚንግ ኤረር ማለት ነው የሚፈጠረው የምንጠቀመው ስኮፕ ነው። አውት ኦፍ ስኮፕ ከተጠቀምን ብዙ ጊዜ ኤረር ይፈጠራል። ኤግዛምፕል ፋንክሽን ኢዝ ኢኳል ዲሞ ሌት ቴምፕ ኢዝ ኢኳል 42 አለ። አሁን እዚህ ጋር ቴምፕ ዲሞ ከሚለው ውጭ ቴምፕ እንጠቀም ብንል ምንድን ነው የሚሆነው? ኤረር ነው የሚሆነው። ምክንያቱም ቴምፑ እዚች ፋንክሽን ውጭ ብቻ ነው የተጠቀምነው። ግን ፋንክሽን ዲሞ የሚለው ከላይ ቢሆን ኖሮ ሌት ቴምፕ ኢዝ ኢኳል 42 ፋንክሽን ዲሞ ኢዝ ኢኳል ብለን ብንጽፍ ግን ፋንክሽን ውስጥ መጠቀም እንችላለን፣ ከውጭም መጠቀም እንችላለን። ይህንን ኤግዛምፕል ለማሳየት እንደ ሀሳብ ይህም ሰዱና ኮርስ እናደርግን ይህንን ሀሳብ በደንብ አነስተን እያብላላን በኤግዛምፕል ራን እያደረግን እናየዋለን። ኤረር እና ኤክሰፕሽን ወይም ዲቤግ ኤረር ሃንድሊንግ ፕሮብለም ሶልቪንግ ማለት ነው። ፕሮግራም ያው ሲጻፍ ሁሉም ፕሮግራም ላንጉጆች ላይ ኤረር አለ። ኤረሮችን ሃንድል እንደሚደረግበት ሜትድ አለ፣ ዲበግ የምናደርግበት መንገድ አለ። ሲንታክስ ኤረር የሚባል አለ። ሁሉም ፕሮግራሚንግ ላንጉጅ ሲንታክስ ኤረር አላቸው። ለምሳሌ ፓይተን ላንጉጅ ላይ የጃቫስክሪፕት ኮድ ብንጽፍ ያ ምን ይባላል? ሲንታክስ ኤረር ይባላል ማለት ነው። ፋይሉ ፓይተን ነው ግን የተጻፈው በጃቫስክሪፕት ከሆነ ኤረር ይባላል። ኤረር ሲንታክስ ኤረር ይሆናል። መረዳት አይቻልም እንደማለት ነው። እዛ የተጻፈው ፋይል ላይ የተጻፈበት ላንጉጅ ትክክል ስላልሆነ ሲንታክስ ኤረር ይሆናል። ራን ታይም ኤረር የሚባለው ኮድ ስታርት ያደርጋል፣ ሊትራሊ ተጽፎ በትክክል ራን ያደርጋል። ራን ሲያደርግ ልክ ራን ከሚያደርግበት ቅጽበት ክራሽ ያደርጋል። ይህ የሚባለው ራን ታይም ኤረር ይባላል። ሎጂካል ኤረር ትክክል ኮዱ ራን ያደርጋል፣ ምንም ሲንታክስ ኤረርም የለበት፣ ራን ታይም ኤረር የለበትም። ግን የመደመር ውጤት ተጠይቆ ስም የሚሰጥ ከሆነ የሚሰጥ ያ ሎጂካል ኤረር ይባላል ማለት ነው። ትራይ ካች የሚባል ኤረር ሃንድሊንግ ወይ ዲበግ ኤክሰፕሽን የሚባል አለ። አፕሩቭ ፔመንት ጆብ አይዲ ትክክል ከሆነ ትራይ ትክክል ያደርጋል። ትክክል ካልሆነ ሎግ ኤረር ሜሴጅ በሚለው ዲስፕሌይ ያደርግልናል። ሴክሽን ፎር ፋንክሽን እና ሜትድ ሚል አይተናል። ከዛ ዳታ ስትራክቸር አይተናል። ከዛ ስኮፕ እና ላይፍ ታይም ሚል አይተናል። ኤረር ኤክሰፕሽን እና ዲበግ ሚል አይተናል ማለት ነው። ሴክሽን 4 ላይ ምን እናያለን? ሞጁልስ ኤንድ ላይብራሪስ ኤንድ ፓኬጅስ የሚባል ማለት ነው። ሁሉም ፕሮግራሚንግ ላንጉጆች ሪዩዘብል ቱልስ የሚባል አላቸው። ሞጁል ይባላል፣ ላይብራሪ ይባላል እና ፓኬጅ ይባላል። ሞጁል ወደ ተለያየ ትንንሽ አነስተኛ ፋይል ከፋፈል ነው የተከፋፈለ ማለት ነው። የተከፋፈለ ፋይል ማለት ነው ሞጁልስ የሚባሉት ማለት። ላይብራሪ ይባል ደግሞ ቀድሞ የተሰራ ወይም ቢውልቲን ባያዘርስ ማለት ልክ እንደ ፕሪዲፋይንድ ፋንክሽንስ እንደማለት አይነት ነው። ላይብራሪስ ማለት ሬዲ ሞር ቱልስ ዛት ቢውልድ ባይ አዘርስ ማለት ነው። እኛ ያልጻፍነው ግን ቀድሞ ተዘጋጅቶ የተቀመጠ ላይብራሪስ አሉ። ከዛ ለምሳሌ ኖርማል ሆቴል ላይ ብንሄድ እንትን ጨው፣ ዳጣ፣ ማዮኔዝ ምንድን የሚባል ካቻፕ ምናምን ተዘጋጅቶ ተቀመጠ መጀመሪያ ማለት ነው አይደለም። ከዛ በኋላ ነው የሚጨመረው። ልክ እንደሱ እንደ ላይብራሪ መሰለኝ። ማዮኔዝ የሚያስፈልገው ላይ ማዮኔዝ ሄዶ ያመጣል። ልክ ሰውየው ሲመጣ ካቻፕ ማዘጋጀት ወይም የሆነ ኦርደር ሲመጣ ካቻፕ ማዘጋጀት አይኬድም። ቀድሞ የተዘጋጀ አለ ማለት ነው። ጨው ወይም ደግሞ ማዮኔዝ የሚባለው ሲያስፈልግ ማዮኔዝ ካለበት ላይ ሄዶ ማዮኔዝ መጠቀም ነው እንጂ ልክ ሰውየው ማዮኔዝ ፈልጋለሁ ሲል ማዮኔዝ ማዘጋጀት ሂደት አይሄድም። ያ ላይብራሪስ ይባላል። ፓኬጅ ደግሞ ኔትስ ቨርዥን ኮንትሮል ዲፔንደንሲ ማኔጅመንት የሚባል ፓኬጅ የሚባለው ልክ ተመሳሳይ ነው። ቨርዥን ኮንትሮል ለማድረግ አሁን እኛ አንድ ፕሮግራም ወይም አንድ ሲስተም ቢውልድ ካደረግን በኋላ አለቀ ማለት አይደለም። በየጊዜው
አዳዲስ ፍላጎቶች እና አዳዲስ ሀሳቦች ሲመጡ እነዛን መጨመር ሲያስፈልግ ወይም ኤክስቴንድ ማድረግ ስንፈልግ ያንን ልንቆጣጠርበት የምንችላቸው ፓኬጆች ናቸው ማለት ነው። ኤግዛምፕል ኢምፖርት ኤክስፕረስ ፍሮም ኤክስፕረስ ይላል። ኤክስፕረስ የሚባል ላይብራሪ አለ። ከዛ ውስጥ ኤክስፕረስ የሚለውን ተጠቀምልኝ እንደማለት ነው። ስንሰራ ሆቴል ውስጥ ለምሳሌ ለመክተፍ ቢላ እንደ አዲስኛ ቀጥቅጠን ከብረት እንደገና አግለን ምናምን በምንፈልገው ቅርጽ ሰርተን መስራት በጣም ሶ ሃርሽ ነው አይደለ? ስለዚህ ቢላ ስንፈልግ የተዘጋጀውን ቢላ መጠቀም የተሻለ ያደርገዋል ማለት ነው። ያ እንደማለት ነው። ኤክስፕረስ የተዘጋጀው ቢላ እንደማለት ነው። ቢላ ሲያስፈልገን ቢላ መስራት ሳይሆን የሚጠበቅብን ቢላ አንስቶ መክተፍ ነው። እሱን አይነት ነገር አድርጎ መውሰድ በጣም ቤስት ያደርገዋል። ኢምፖርት አግዚዮስ ፍሮም አግዚዮስ የሚባል እኛ ከስተም አድርገን የምንሰራው ፋይል ሊሆን ይችላል። ያ ማለት ሞጁል ሊሆን ይችላል። ያ ሞጁል ተጠቀምልኝ እንደማለት። ኢምፖርት ሪያክት ፍሮም ሪያክት ይሄ ፓኬጅ ነው። ሪያክት ፍሬምወርክ ስለ ጃቫስክሪፕት ስንሰራ በደንብ እናየዋለን። ፓራዲግም እና ዋይ ኦፍ ቲንኪንግ ማለት እንግዲህ ሁሉም ፕሮግራሚንግ ላንጉጆች የራሳቸው የሆነ ዋይ ኦፍ ቲንኪንግ አላቸው። ፕሮግራሚንግ ስታይል ማለት ነው። እንዴት ነው የሚሰሩበት የሚለው መንገድ ማለት ነው። ሲንታክሱ ቼንጅ ሊያደርግ ይችላል እንጂ ኮንሴፕቹዋሊ እንደዛ ተመሳሳይ ነው። ግን የሚሰሩበት ፕሮግራሚንግ ስታይላቸው አለ። የራሳቸው ፕሮሲጀራል ሊሆን ይችላል። ያ ማለት ኢንስትራክሽኖች ስቴፕ ባይ ስቴፕ ሊሆን ይችላል የሚሰሩት። ኦብጀክት ኦሪየንትድ ሊሆን ይችላሉ። ዳታ እና ቢሄቪየራቸው ልክ ቅድም እንዳሳያችሁ አትሪቢዩት ዊዝ ኔምድ ቫሉ ማለት ነው። ኦር ደግሞ ፋንክሽናል ሊሆኑ ይችላሉ። በፋንክሽናቸው መሰረት ዳታዎችን ማስተላለፍ፣ መቀየር፣ ማዋሃድ፣ መስራት፣ ማሳለጥ የሚለውን መሰለች ነው። ኤግዛምፕል ለመውሰድ ብንወስድ ሰም ፕሮብሌም ዊዝ ዲፈረንት ስታይል ማለት ነው። ፕሮሲጀር ስቴፕ ነው። ኦብጀክት ያው ኦብጀክት ነው። ፋንክሽን ትራንስፎርሜሽን ነው። ዋይ ኦፍ ቲንኪንግ ብላችሁ መስጠት ይችላል። ሁሉም ፕሮግራሚንግ ላንጉጆች የራሳቸው ዋይ ኦፍ ቲንኪንግ አላቸው። እንደ ፕሮሲጀራል ሊሆን ይችላል፣ ኦብጀክት ኦሪየንትድ ኦር ፋንክሽናል ሊሆን ይችላል። ሌላው ራንታይም እና ኮምፓይለር ኤንድ ኢንተርፕሬተር የሚለው ማለት ነው። ሃው ኮድ ራንስ ወደሚለው ሁሉም ፕሮግራሚንግ ላንጉጆች ራንታይም፣ ኮምፓይለር እና ኢንተርፕሬተር አላቸው ነው። ኮምፓይለር ያው ሁሉንም ኮድ በአንዴ ራን ከማድረጉ በፊት ትራንስሌት ያደርጋል። ያው የተማማረ ነው ስለሆነ ኢንተርፕሬተር ላንጉጆች ያው ላይን ባይ ላይን ደረጃ በደረጃ እያንዳንዷን ኤክስኪዩት ወይም ደግሞ ትራንስሌት ያደርጋሉ ማለት ነው። ከዛ ኢረር ከተፈጠረ እዛችን ላይ ከተፈጠረው ላይ ኢረር ብሎ ያስቆማል ማለት ነው። ራንታይም ኮዱ ላይቭ ላይ ሲኖር ማለት ልክ ዲስፕሌይ ሲያደርግ ያለው ቅጽበት ያለው እዛችን ላይ ራሙ ላይ ያለው ቅጽበት ራን ሲያደርግ የሚታየው ቅጽበት ማለት ነው። ኤግዛምፕል ያው እንግዲህ ሶርስ ኮድ አለ። ከዛ ትራንስሌተር አለ። ትራንስሌተሩ እንግዲህ ኮምፓይለር ሊሆን ይችላል፣ ኢንተርፕሬተር ሊሆን ይችላል። ማሽኑ ምን ያደርጋል? ኮምፓይል ማድረግ ሊሆን ይችላል። እንደ ኮዱ ሶርስ ኮዱ ምንድን ነው የሚለው ወሳኝነት አለው። ኮምፓይል የሚያስፈልገውን ኮምፓይል ያደርጋል። ኢንተርፕሬተር የሚያስፈልገውን ኢንተርፕሬት ያደርጋል። ሁሉን ከጨረሰ በኋላ ራን ማድረግ ይኖርበታል ማለት ነው። ሌላው ፋይል፣ ዳታቤዝ፣ ኤፒአይ እና ኔትወርኪንግ ማለት እንግዲህ ወደ ሪል ሲስተም እየመጣን ስንሄድ ሪል ሲስተም ሲሆን እነዚህ ነገሮች ይኖሩታል ማለት ነው። ፋይል እንግዲህ ሪድ ኦር ራይት ሊሆን ይችላል። ከስቶሬጅ ማለት ከስቶሬጅ ካስቀመጥነው ሰከንዳሪ ስቶሬጅ ሊሆን ይችላል እና ኤክስፖርት ያደርጋል ወደ ስክሪን ሊሆን ይችላል፣ ወደ ድምፅ ሊሆን ይችላል፣ ወደ ተፈለገው ማለት ነው። ዳታቤዝ ያው ስትራክቸርድ ቢዝነስ ኢንፎርሜሽን ነው የሚባሉት። በደንብ ሁሉን ነገር ጥንቅቅ ያለለት ዳታ ወይም ቢዝነስ ኢንፎርሜሽን ያለው ማለት ነው። ኤፒአይ ያው ሲስተሞች የሚነጋገሩበት የሚደማመጡበት ጆሮ የሚሰማሙበት ዋይ ኦፍ ኮሚኒኬሽን ነው ኤፒአይ ማለት እና ኔትወርኪንግም እንደዛው ማለት ነው። ተመሳሳይነት አለው። በተለይ መርብ የሚባል ፉል ስታክ ላይ ስንሰራ በደንብ እንዳለን ስለ ኤፒአይዎች ማለት ነው። ኔትወርኪንግ ግን ያው ዋይርለስ ሊሆን ይችላል በዋይር ኤግዛምፕል ፍሮንቴድ ወይም እና ኤፒአይ እና ዳታ ላይ ክሊያንት ዩዘር አለ። ዩዘርኔም እና ፓስወርድ እናስገባበት ክሊያንት ዩዘር ኢንተርፌስ ሊሆን ይችላል። ከዛ ያን ፓስወርድ እና ዩዘርኔም ስናስገባ ሰርቨሩ ቼክ ያደርጋል ማለት ነው። ኤፒአይ ማለት ነው። ሰርቨር ልስን ያደርጋል። ከዛ ይሄ ነገር ያስገባው ነገር ምንድነው የሚለውን ቼክ ያደርጋል። ከዛ ይሄን የሚያመረገው ሄዶ ዳታቤዝ ምናልባት ፖስትግረስ ሊሆን ይችላል። ፖስትግረስ ሄዶ ቼክ ያደርጋል። ሞጁል ላይብራሪ ፓኬጅ ሚል አይተናል። ዋይ ኦፍ ቲንኪንግ ወይም ደግሞ ፓራዲግም ሚል አይተናል። ራንታይም፣ ኮምፓይለር እና ኢንተርፕሬተር ሚል አይተናል። ሃው ኮድ ራንስ የሚለውን ማለት ነው። ከዛ ሪል ሲስተም ላይ ፋይል፣ ዳታቤዝ፣ ኤፒአይ እና ኔትወርክ ሚል አይተናል ማለት ነው።